አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እዛ ጋ ግርግሩ ጋር ያላችሁ ወደዚህ ብትመጣት የተወደዳችሁ ምእመናን እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? የእግዚአብሔር ስሙ የተመሰገነ ይሁን። አንድ ጊዜ ጸጥ ብለን ትንሽ ደቂቃ በኋላ ቆያችሁ። እንዳሰብኩት ለማስተማር በጣም ጊዜ የሚወስድ ይመስለኛል። ሳያችሁ በቀላሉ ስለ በዓሉ ትንሽ ተነጋግረን እንለያያለን። የሚያስተምር ማን ነው? የሚያስተምር ማን ነው? የሚናገር ማን ነው? እግዚአብሔር ነው። ምን እንናገራለን ብላችሁ አታስቡ። በእናንተ የሚናገር የአባቴ መንፈስ ነው ይላል። ዛሬ የምንማረው ብዙ ነገር አለ። በዚህ በደብረ ታቦር በዓል ምክንያት ብዙ ነገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተምረናል። ደቀ መዛሙርቱ ያስተምሩናል። የደቀ መዛሙርቱ ሕይወት ያስተምረናል። ሰማይና መሬት የተገናኙበት እግዚአብሔር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮትነቱን የገለጠበት ነው። እንዲህ ብርሃነ መለኮትነቱን ገለጠ ስንል ቀላል ሊመስል ይችላል። እንዴት ሊገልጥ ቻለ? ለምን የሚለውን ጥያቄ መመለስ አለብን ማለት ነው። ከሐዋርያት መካከል የምስጢር ደቀ መዛሙርትን የሚባሉትን ዮሐንስን፣ ያዕቆብን፣ ጴጥሮስን ይዞ ወደ ተራራ ወጣ። የምስጢር ደቀ መዛሙርት ይባላሉ። የምስጢር ደቀ መዛሙርት ጌታ ኢየሱስ ክርስቶስ ተአምራት ሲያደርግ በሐዘን ላይ በመከራው ጊዜ አብረው የነበሩ ሁሉንም ነገር ያሳያቸው ደቀ መዛሙርት ናቸው። ጴጥሮስ፣ ያዕቆብና ዮሐንስ። እነኚህ ሁለቱ በተለይ ወንድማማቾቹ ያዕቆብና ዮሐንስ እንደው በእናታቸው በኩል ልመና ልከው ስልጣን ላይ ለመቀመጥ የፈለጉ እናታቸውን ልከው ምን አሉ መሰላችሁ? ኢየሱስ ክርስቶስ በዚህ ምድር ከግዛት አውጥቷቸው ከሮማ አገዛዝ አውጥቷቸው እነሱን ግራዝማችና ቀኛዝማች አድርጎ እንዲሾማቸው እናታቸው መንግስትን ለምና የላከች ናት። እነዚህ ሐዋርያት እንደዛ ተብለው ቢላኩም በጣም ልዩ የሆኑ ሐዋርያት ናቸው። ዮሐንስም ፍቅር የሆነ ስለ ፍቅር ያስተማረ ስለ ፍቅር የመሰከረ ነው። ያዕቆብም ብታዩት ስለ ክርስቶስ ፍቅር ብሎ ስለ እውነት ብሎ ሰማዕትነትን ከሐዋርያት ቀድሞ የጀመረ መጀመሪያ የተሰየፈ ነው። እነኚህ ሁለቱ ፍቅሩ ገባቸው። የፈለጉት ምድራዊ መንግስት ነው። እስቲ መንግስቴ ከዚህ ይሁን ከሰማይ ላሳያቸው ብሎ ሁለቱን ወሰዳቸው። ጴጥሮስ ደግሞ የጴጥሮስ ምስክርነት የሚረጋገጥበት ነው። ሶስቱንም እጠይቃችኋለሁ። ሰዎች ማን ይሉኛል ብሎ በጠየቀ ጊዜ ሐዋርያው ቅዱስ ጴጥሮስ ሌሎቹ ሙሴ ኤልያስ ነህ ማነህ ሲሉት እናንተስ ማን ትሉኛላችሁ? ሰው እንደዚህ ይበለኝ። በውጭው ዓለም አሁን ጌታ ኢየሱስ ክርስቶስን ፍጡር ነው የሚሉ አሉ። ሎቱ ስብሐት፣ ለሱ ክብር ምስጋና ይግባው። አማላጅ ነው የሚሉ አሉ። ሎቱ ስብሐት። አሁንም ይሄም ክደት ነው። እንደዚህ የሚሉ አሉ። አሁን እናንተ ብትጠየቁ ምን ትላላችሁ? ቅዱስ ጴጥሮስ ግን ምን አለው መሰላችሁ? አንተ የሕያው የእግዚአብሔር ልጅ ነህ፣ አንተ ክርስቶስ ነህ ብሎ ሲመሰክር ጴጥሮስ ይሄንን ስጋና ደም አልገለጸልህም፣ ይህንን የገለጠልህ የሰማይ አባቴ ነው፣ መንፈስ ቅዱስ ነው አለው። ተመልከቱ፣ ይሄን አይነት ምስክርነት ጴጥሮስ ከሰጠ፣ ብዙ ጊዜ ጴጥሮስን ስታዩት ቸኩሎ ለክርስቶስ መንግስት እየቀና አንዳንድ ጊዜ ሚሳሳት ነበረ። ወድቆ መነሳትን ያስተማረ ስለሆነ ጴጥሮስ እያንዳንዳችን በኃጢአት ብንወድቅ ተስፋ ቆርጠን እንዳንቀር የጴጥሮስ የሚያስተምረን ትምህርት ምንድነው? እያንዳንዳችን ኃጢአት እንሰራለን፣ በደል እንሰራለን፣ ወድቀን እንዳንቀር መነሳትን ያስተማረን ጴጥሮስ ይዞት ወደ ተራራ ወጣ። አያችሁ፣ ሶስቱም የራሳቸው የሆነ ውስጣዊ ፍቅርና ማንነት አላቸው። ዮሐንስም ወንድሙን የሚጠላ የተረገመ ነው ብሎ ያስተማረ ሐዋርያ ነው። ፍቅር ምን አይነት እንደሆነ የገለጠ ሐዋርያ ነው። አያችሁ፣ ሶስቱም ሐዋርያትን ይዟቸው ወጣ። ለምን? የጴጥሮስን እምነት ለማረጋገጥ
አንተ ክርስቶስ ነህ፣ አንተ የሕያው እግዚአብሔር ልጅ ነህ ካለው እውነት የእግዚአብሔር ልጅ መሆኑን ማረጋገጥ አለበት። እንዴት ተረጋገጠ? ሰምታችኋል? የእግዚአብሔር ልጅ መሆኑ ተረጋግጧል? አልተረጋገጠም? እየተከተላችሁኝ ነው? ማንን ይዞ ወደ ተራራ ወጣ አልኩኝ? ጴጥሮስ ዮሐንስንና ያዕቆብን፣ ሁለት ወንድማማቾችን። ለምን ሁለቱ ወጡ? መንግስትን ያስቡ ስለነበር፣ ይመኙ ስለነበር። ጴጥሮስስ አንተ ያው እግዚአብሔር ልጅ ነህ ብሎ መስክሮ ነበር። ነገር ግን የእግዚአብሔር ልጅነቱን የሚያረጋግጠው በመስቀል ላይ ስለነበረ ሊሰቀል ነው፣ ነገ እሰቀላለሁ ሲላቸው ጴጥሮስ ኖ ኖ ኖ ኖ ጌታ አይሆንብህ አለው። ወግድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስተውልም ብሎ ገስጾታል። ወዲያው የመንግስተ ሰማያት ቁልፍ የተሰጠው ሰውዬ ዛሬ ያሰርከው የታሰረ በምድር የፈታው የተፈታ ይሆናል ተብሎ ሰማያዊ ስልጣን ተሰጥቶት የነበረው ሰው ወዲያውኑ አንተ ሰይጣን ከፊቴ ወግድ አለው። በአንጻረ በለስ ረገማ ለኃጢአት ይላል። በበለስ አንጻር በበለስ ትይዩ አንቺ ዕፀ በለስ ፍሬ አይገኝብሽ ብሎ ሲረግማት ዛፊቱን ሳይሆን ከጀርባው ሰይጣንን ነው። ጴጥሮስን እያነሳሳው የነበረው መንፈስ ሰበረው፣ ገሰጸው። አንተ ሰይጣን ያለው ለዛል ጴጥሮስ ይቸኩላል አምላኩ እንዳይሞትበት። አያችሁ? ስለዚህ ሶስቱን ይዞ ወደ ተራራ ወጣ። ወደ ተራራ ከወጣ በኋላ በፊታቸው ምን ሆነ? ተለወጠ። በፊታቸው ተለወጠ። ከዚያስ ምን ሆነ? አጭር እቺን መልእክት ነው ይዛችሁ ዛሬ የምትሄዱት ቤተክርስቲያን ምን አይነት ስብስብ እንደሆነች። ጴጥሮስ ዮሐንስና ያዕቆብ በተራራው ላይ እያሉ ከሙታን ማን መጣ? ሙሴ መጣ። ይታያችሁ፣ የሙታን ክርስቶስ የሙታን አምላክ አይደለም፣ የሕያዋን አምላክ መሆኑን ለማረጋገጥ ሙሴን ከመቃብር ጠራው። ብሔረ ሕያዋን የሚባል አለ። ያ ብሔረ ሕያዋን፣ ብሔረ ብፁዓንና ገነት የሚባል አለን። እንግዲህ በእኛ በቤተ ክርስቲያናችን አነጋገር ዝርዝሩን ወደፊት በደንብ እናገራለን። ከብሔረ ሕያዋን ደግሞ ሕያዋን ሰዎች ከሚኖሩበት ቦታ ደናግል ሆነው ያላገቡ ሰዎች የሚኖሩበት ነው። ብሔረ ብፁዓን ደግሞ የሚባለው ያገቡ ሰዎች ሆነው እግዚአብሔር መርጧቸው ደግሞ በዚህ ምድር ሞትን ሳይቀምሱ የተወሰዱ ሰዎች የሚኖሩበት ቦታ ነው። ስለዚህ ሙሴን ጠራው አለ። ሙሴም ደግሞ የተጠራበት ምክንያት አለው። ሶስቱ የተጠሩበትን ነግሬያችኋለሁ ዓላማቸውን። ሙሴ ግን እግዚአብሔር ሆይ ፊትህን አሳየኝ ብሎ ለመነው እግዚአብሔርን። ኖ የኔን ፊት ካየህ በሕይወት አትኖርም ብሎ ገሰጸው። ፊትህን ካላየው ብሎ 570 ጊዜ ነው እግዚአብሔር ሙሴን ቃል በቃል ያነጋገረው። ምን ያህል ቢወደው ነው? 570 ጊዜ ቃል በቃል አነጋግሮታል። ግን ፊትህን ልይ አለው። ፊቴን ነው አታይም፣ ግን በኋላ ጀርባዬን ታያለህ ብሎት ነበረ። ያ ቃል እንዲፈጸም ክርስቶስ ወደ ተራራ ሲወጣ ሙሴን ከየት ጠራው? ከመቃብር። ሙሴ የተቀበረበት ቦታ ይታወቃል? ይታወቃል ወይ? አይታወቅም። ደብረ ናባው ላይ ቀልጦ ቀረ ነው የሚሉት። እዛ ሄዶ በእስራኤላውያን በሚካኤል በዓል ስናከብር ሰምታችሁ እንደሆነ ስለ ሙሴ ሥጋ ሲከራከሩ እግዚአብሔር ይገስጽ አለው እንጂ የስድብና ናዳ ሊያወርድበት አልወደደም የሚለው ትርጉም እዚህ ጋር ስትመጡ ሙሴን በአካል አግኝተውት ቢሆን ሞቶ አስከሬኑን አግኝተውት ቢሆን እስራኤላውያን በጣም ልበስሶች ስለሆኑ አምላካችን ብለው ሥጋውን ቆራርጠው ያመልኩት ነበረ። እንዳያመልኩት ከአምላካቸው ጋር እንዳይጣሉ እግዚአብሔር የሙሴን አስከሬን ሰወረባቸው። ስለዚህ ያ ወደ መንግስት ሚካኤል ጋር የተጣላው ሰይጣን የተቀበረበትን ላሳያችሁ ነው እያለ ይዟቸው ይሄድ ስለነበረ ኖ ብሎ ሚካኤል ገሰጸና አታሳያቸውም አለው ማለት ነው። ለዚህ ነው ተጣሉ የሚለው። ግን ጌታ ይገስጽ አለው እንጂ ስድብና ናዳ ሊያወርድበት አልወደደም የሚለው። ሙሴን ከመቃብር ጠራው። ሰው ከማያውቀው የት እንደተቀበረ የማይታወቀው ሙሴ አመጣው። ለምን? ሙሴ ፊቱን ማየት ይመኝ ስለነበረ። ኤልያስ ፍጹም ድንግል በሰረገላ የሄደ እግዚአብሔር አምላክ ሰማይን እንደለጎመ ዝናብ እንዳይዘንብ የከለከለ ነው። እኔ የሕያዋንም የሙታንም አምላክ ነኝ ሲል ሕያው ሆኖ ሳይሞት ወደ ብሔረ ሕያዋን የሄዶ የነበረውን ኤልያስን አመጣው። ለምን መሰላችሁ? እኔ ማን ነኝ ብሎ ሲጠይቅ ማን አሉት? ኤልያስን አላሉትም? እነሆ ይኸውላችሁ ኤልያስ። እኔ ኤልያስ አይደለሁም፣ ይኸው እዩት። ሙሴ ነህ ብለውት ነበር አይደለም? እነሆ ሙሴ ይኸውላችሁ
ከቀደሙ ነቢያት አንዱ ነው ብለውት ነበረ። ይህንን ሲነጋገሩ ከሰማይ ድምፅ መጣ፣ ነጭ ሆነ፣ ወተወለጠ፣ ፊታቸው እያለ ተለወጠ ይላል። መለኮትነቱን ጥቂት አሳያቸው። ጴጥሮስ በዚህ ጊዜ ትንሽ አንዲት ቃል ተናገረ፣ በመንፈስ ቅዱስ ኃይል ተናገረ። እንደው ደግ እኮ ነው፣ አይገርማችሁ? ለኔ ቤት ልስራ ሳይል ንግበር ሰለስተ ሰቃልወ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ፣ አንድ 3 ዳስ እንስራ፣ አንዱን ለሙሴ አንዱን ለአንተ አንዱን ለማን አለ? ለኤልያስ። እናንተ ብትሆኑ ኖሮ እንደዛ አይነት ነጸብራቅ ብታዩ አረ ደንበኛዋን ዳስ ለኔ ለነሱ ደግሞ እንደሚደርሳቸው አድርግላቸው ነው የምትሉት። አዎ አንድ ሰው በጣም በጎረቤቱ ይቀና የነበረ ሰው ተረቱን ሰምታችሁታል ከዚህ ቀደም። እግዚአብሔርን ለመነ። አንተ ለመንከውን እንዳደርግልህ ለጎረቤትህ እጥፍ አደርግለታለሁ ሲለው ቅናት ያዘውና አንድ አይኔን አጥፋኝ አለው። ለምን? ጎረቤቱን ሁለቱን እንዲያጠፋበት። እንዲህ አይነት ነን ሰዎች። ግን እግዚአብሔር ጴጥሮስ ግን እንዴት አይነት የፍቅር ሰው እንደሆነ አያችሁ። ንግበር ሰለስተ ሰቃልወ 3 ድንኳን እንስራ፣ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ፣ ለኤልያስ አንዳንድ ዳስ እንስራ አለ። እንዲህ እያሉ ግን ድምፅ መጣ አለ። ድምፅ መጣ። እነኚህ ሁሉም ክርስቶስ የዚህ ምድር ገዢ እንዳልሆነ የሰማይ አምላክ መሆኑ እንደገና ደግሞ ምስጢረ መለኮት እዚህ ጋር ፈርጾ ፍጹም ሰው ፍጹም አምላክ መሆኑን ለማረጋገጥ ስለመጣ አብ በደመና መጥቶ የምወልደው ልጄ ይህ ነው ምን በሉት አለ። እስቲ ባንድ ላይ እርሱን ስሙት። የምወደው ልጄ ይህ ነው እርሱን ስሙት። አብ በደመና መጥቶ ምንድነው ያለው? የምወደው ልጄ ይህ ነው እርሱን ስሙት። አባቶች እናቶች ልጠይቃችሁ፣ ልጄ የምወዳት ናት ስሟት የምትሏት ልጅ አለቻችሁ? ልጄን ስሙት የምወደው ልጄ ነው የምትሉት ልጅ አላችሁ? እንደዚህ ይስጣችሁ። ዛሬ you don't know nothing ነው የምትባሉት አይደለም እንዴ? ያ ግን አሁን የምንፈልገው እኛ አባት አያችሁ የምወልደው ልጄ ይሄ ነው አለ፣ እርሱን ስሙት። ዛሬ እንዴት ነው የወጣቶች ሞት በዛ ብለው ጠይቋቸው አንድ ባታዊ። አይ ሽማግሌዎቹን ሊወስድ ሲመጣ ገፍትረው ሽማግሌዎቹ ወንበር ላይ ስለተቀመጡ ሞት እነሱን ነው እየጠረጋቸው የሚሄደው ብሎ መለሱ። አያችሁ ዛሬ ተጋፍተናል፣ አባቶችን መስማት አልቻልንም። እዚህ ጋር ግን የምናየው የጴጥሮስን ፍቅር ትትና፣ የጌታን መልስ ደግሞ ተመልከቱ። አንገዳግዷቸው እንደሰከረ ሰው ነው የሆኑት። ባለቅኔው ምን አለ መሰላችሁ? አስታወስኩት። አንድ ደብረ ዘላ በዘሆረ ወልድ ከመይሁሩ ይሉ አብ ወመንፈስ ቅዱስ እሳታውያን ዘኤሩ። አብና መንፈስ ቅዱስ እነዚህ እሳታውያን የሆኑት አለ። አብ ወመንፈስ ቅዱስ እሳታውያን ላዕለ ባሕር ዘታይቱ ወበደብር ዘላይሉ፣ በባህር ታችና በተራራ ላይ በዘሆረ ወልድ ከመይሁሩ ሁሉ ልጃቸው በሄደበት እንዳይሄዱ። አባት አሁን ሸምገል ያለ ስለሆነ በወንዝም ሲሻገር እንዴት ይላል? ቀስ ይላል። ልጅ ግን ቱር ብሎ በወንዙም በተራራውም ላይ አባት ከዘራ ሲፈልግ ልጅየው ወጥቶ ይሄዳል። ወልድ በደብረ ታቦርም ነው አያችሁ። በዘሆረ ወልድ ከመይሁሩ ሁሉ አብና መንፈስ ቅዱስ ስጋን አልለበሱ። ስጋን የለበሰው ማን ነው? ወልድ ነው። በዘሆረ ወልድ ከመይሁሩ ሁሉ እሱ በሄደበት አልሄዱም፣ ስጋ አልለበሱም። አብ በደመና ግን መጥቶ የምወልደው ልጄ ይሄ ነው ብሎ መሰከረለት። አያችሁ በታች በባህርስ ላይ አልተመሰከረም እንዴ? ላዕለ ባሕር ዘታይቱ ማለት ታችኛው ያለው ባህር ላይ ማለት በዮርዳኖስ ነው አይደለም እንዴ? አብ በደመና መጥቶ የምወደው ልጄ ይህ ነው አለው። ሁለተኛው መንፈስ ቅዱስ ደግሞ በራሱ ላይ መጥቶ ራሱን ያዝ ቆንጠጥ አደረገው። አሐዜ ዓለም በእራሁ ሁሉ እሁዝ ውስተ እዴሁ ነው የሚለው። እጁን ራሱን ቆንጠጥ አድርጎ ዓለም ሁሉ በአንተ የተያዘች ናት፣ አሐዜ ዓለም ነህ አለው። ለማጠቃለል ለመጨረስ ምን አለ መሰላችሁ? ቤተ ክርስቲያን ከጠዋት ጀምራ እስከ ማታ ስትጸልይ የሙታን የሕያዋን አላፊያ ደግሞ እንዳንተ ያላችሁት ሁሉ በህብረት ያሉባት ቤተ ክርስቲያን ናት። ክርስቶስ በአካል የሚገኝባት
ቤተ ክርስቲያን ናት። ከዚያ ሥጋ ወደሙን አክብረን ስንገባ ራሱ በአካል ክርስቶስ ቁጭ ብሎ የሚገኝባት ናት። ለመንከቱ ሙሴ ከሞተ ስንት ዘመን ነው? እኛ መሐራ እግዚኦ ተሳሃላ እያል ለነፍሰ ከሌ ብለን ስንጸልይ የሚያላግጡብን ሊኖሩ ይችላሉ። እግዚአብሔር ግን ሙሴን ጠራው፣ ና አለው። በእግዚአብሔር ዘንድ አልሞተም አረፈ ነው የሚባለው አይደለም? ሰው አመጣው። ሕያዋን ገና ያልሞቱ የሞቱ ደግሞ የተሰወሩ ያልሞቱትን የተሰወሩትን ኤልያስን ጠራው፣ ጴጥሮስን ጠራው። ችኩሉን የእኛ ጠባይ አያችሁ፣ ችኩሉን ለፍርድ የሚሸኩለው ወደዛ የሚለውን እያንዳንዳችን ጠባያችን በአንድ ቤተ ክርስቲያን ውስጥ አለ። በደብረ ታቦር የታየው ጸባይ ነው። ተግባባን? የገባችሁ ነው ሐሳቤ? ጠባዩ ምንድነው? በዚህ ዓለም ያሉ ሰዎችን ይመስላል ደብረ ታቦር። ደብረ ታቦር ቤተ ክርስቲያን ናት ወገኖቼ። ደብረ ታቦር እግዚአብሔር አብ በሰማይ ሆኖ የሚቀደስባት የሚሰለስባት፣ እግዚአብሔር ወልድ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምናመልክባት ናት ደብረ ታቦር። የሕያዋንም የሙታንም ያሉትም የሐዋርያትም የነቢያትም በጸባያቸው መንግስት የተመኙ በላ ፖለቲከኞቹም ሳይቀሩ ሁሉ በአንድነት የሚገኙባት ናት ቤተ ክርስቲያን። ስለዚህ በደብረ ታቦር ገልጦላቸው ምስጢሩን ሁሉ ገለጠላቸው። ሲነቁ ግን ሌሎቹን ስምንቱን እኮ በደብር በታችኛው በእግረ ደብር ይለዋል። በእግረ ደብር ነው ትቷቸው የሄደው። እንደ አቅማቸው ለነሱም ተገልጦላቸው። አቅም ይጠይቃል። የክርስቶስ በጣም ወዳጅ መሆን ያስፈልጋል። ምስጢር እንዲገለጥልን ሁሉም መተው አለብን። እንደ ጴጥሮስ፣ እንደ ያዕቆብ፣ እንደ ዮሐንስ በጣም ከፍቅሩ የተነሳ ፍቅሩ እግዚእ ሆኖ በጣም ከፍቅሩ የተነሳ ወንድሙን የሚጠላ ቢኖር እርሱ ሞት ይገባዋል ብሎ የፈረደ ነው። ተፋቀሩ፣ ተዋደዱ ያለ ነው። ስለዚህ እንደ ቅዱስ ዮሐንስ፣ እንደ ቅዱስ ያዕቆብ፣ እንደ ቅዱስ ጴጥሮስ እንደዚህ አይነቱን እድል ይስጠን። ደብረ ታቦር ቤተ ክርስቲያን ስለሆነች ይህ ምስጢር አሁንም ይገለጣል፣ አሁንም ይታያል፣ አሁንም እናገኘዋለን። እግዚአብሔር አምላካችን ከኃጢአታችን ከመከራችን አጥቦ የእሱን ምስጢር ለማየት ለመካፈል ያብቃል። ይቆየን። አባታችንን ቃለ ሕይወት ያሰማልን። ምን ነው አልሰማችሁ? የቡሄውን ዳቦ እያያችሁ የላችሁም አይደል? ይደርሳል። ይሄ እኮ ለእኛ ነው። እንደዛው ነው አይደል? ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላካችን በጸጋው ይጠብቅልን። በትንሹ 15 ደቂቃ ስለተሰጣቸው ነው እንጂ የደብረ ታቦር ምስጢር ሰፊና ጥልቅ ነው። ቢጀመር ቢፈተት በእውነት ቃለ እግዚአብሔሩ ምስጢሩ በጣም ሰፊ ነው እና በጣም ውስን አድርገው እንደው ለበዓሉ ማስታወስ ያህል ነው አባታችን ያስተማሩን። እግዚአብሔር አምላካችን አባታችንን በዕድሜ በጸጋው ይጠብቅልን። ከዚህ በኋላ ደግሞ የምንሄደው ልጃችን ለእኛ ልጃችን ለእናንተ ወንድማችሁ ወጣቶቹ ማለት ነው ዲያቆን አማሃ የእንግሊዝኛውን ትምህርት ያስተምረናል። እሱም እንደዚሁ ጥርምጥን አድርጎ 15 ደቂቃ ወንድሙን ተክቶ ዲያቆን ዓለምን ተክቶ እርሱም ያስተምራል። በእውነት እግዚአብሔር ይህንን ቤተሰብ ይባርክልን። በቃለ እግዚአብሔርም በምግብም በሰፊ አገልግሎት ሁሉ ላለ ሰው ሁሉ ይዛችሁ In the name of the Father and of the Son and of the Holy Spirit, one God, Amen. Greetings, our Father Priest Magabe Sarat Kasir Rasha, our Father Priests, our brother deacons, my brothers and sisters in Christ. How are y'all doing today? How are y'all doing today? Glory be to God in the highest. I'm going to start off by reading the Gospel of Luke chapter 9, which was read during Qadasi today. Now it came to pass, about 8 days after these sayings, that he took Peter, John, and James and went up the mountain to pray. As he prayed, the appearance of his face was altered, and his robe became white and glistening. And behold, 2 men talked with him, who were Moses and Elijah, who appeared in glory
and spoke of his decease, which he was about to accomplish in Jerusalem. But Peter and those with him were heavy with sleep. And when they were fully awake, they saw his glory and two men who stood with him. Then it happened, as they were parting from him, that Peter said to Jesus, Master, it is good for us to be here, and let us make 3 tabernacles, one for you, one for Moses, and one for Elijah. Not knowing what he said, while he said this, a cloud came and overshadowed them, and they were fearful as they entered the cloud. And a voice came out of the cloud, saying, This is my beloved Son, hear him. When the voice had ceased, Jesus was found alone, but they kept quiet and told no one in those days of any things they had seen. So, who did Jesus Christ take up the mountain? He took Peter, James, and John. James and John were brothers. And James and John were taken up because they had a very big longing for heaven, for the afterlife. And Peter was taken because, as was said in the verses before, he had the keys of heaven. He was given the keys of heaven because of what he said in the previous passage. And what does the word transfiguration even mean? What are we celebrating today? What we're celebrating is, to put it simply, transfiguration just means to change or to transform your figure or form. And do you guys remember what it said? What happened to his face? I'm gonna repeat it again. As he prayed, the appearance of his face was altered. What happened to his face? What happened to his face? It was altered, and his robe became white and glistening. What color did it become? White and glistening. The transfiguration is a manifestation of Jesus' divinity. It's how he is 1 in 3 and 3 in 1 with the Trinity. This is symbolizing how Jesus is truly God, as said in the Gospel of John chapter 1 through 4. It says, In the beginning was the Word, and the Word was with God, and the Word was God. He was in the beginning with God. All things were made through him, and without him nothing that was made. I need you guys to repeat after me. Everybody, please. In him was life, and the life was the light of men. In him was what? What was he the light of? Him in this situation is our Lord and Savior Jesus Christ. It's what? It's the Son. What other proof do you need to see that Jesus Christ is truly God? And this transfiguration is proving that Jesus is God by transfiguring him into the light of man, as said in John chapter 1 verse 4. And in some icons or pictures in the church of the transfiguration, Jesus is shown wearing a blue-white kind of color, or an ineffable color, because ineffable means too great or intense to describe in words. So it's an ineffable color because of how Manfes Kadus was covered over him, how the Holy Spirit was covered over him, and the light, how his face was altered, and his clothes became white and what? His clothes became white and what? Glistening. Then Moses and Elijah were shown. Moses represents the law of the Old Testament. And he also represents all those who died before. Elijah, however, he represents all the prophets and those who are still living through Christ. Can you guys say Behera Hayawan? Behera Hayawan. Behera Hayawan is the place where Elijah resided before being in front of our Lord and Savior Jesus Christ while he was being transfigured. They both represent the entire Old Testament being fulfilled. All the prophecies, all those that that God showed to the prophets, all those were being fulfilled through our Lord and Savior Jesus Christ. This also
shows how we have communion with the saints, how we have intercession through the saints. Intercession means praying through the saints to God. And because they both start talking immediately with Jesus, as it says in Luke chapter 9. And after that, it says, Peter was offering to build tabernacles for each Jesus, Elijah, and Moses. However, while he was still speaking, a cloud overshadowed them with the voice, and it said, "This is my beloved Son, in whom I am well pleased." If you heard me correctly, I said it. Ab, or the Father, said, "This is my beloved Son." Not "this is now my beloved Son," not "this has become my beloved Son," but "this is now my beloved Son," showing that this is Christ's true nature. And finally, to my last point, this moment in the Bible is one of the only times where all three, Ab, Word, and Manifest Qudus, the Father, the Son, and the Holy Spirit, were shown in one place at the same time, just as Timkas, or baptism. ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ልጃችንን ቃለ ሕይወት ያሰማልን በሉ እስኪ። አዎ ወንድሙንም ተክቷል። ቀሲስ ዳዊትም ልጆቻችንን ያው በእንግሊዝኛ እንዲያስተምሩ አብረው እያስተማሩ ውጤታቸውን በዚህ መልኩ ማየት ደስ ነው የሚለው። ልጃችን እህት ወንድሞቹን እያስተማረ ወደፊት ደግሞ በሰፊ አገልግሎት የሚጠበቅበት ልጅ ነውና እግዚአብሔር በጸሎት ያግዙት። ልጃችንን እግዚአብሔር እንዲጠብቀው ከፍ እንዲያደርገው በትምህርቱም እንዲበረታ በአገልግሎቱም እንዲጠነክር ልጃችንን እግዚአብሔር አምላክ በእውቀት በሃይማኖት በጥበብ ያሳድግህ፣ አብዝቶ ይባርክህ፣ ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን። ከዚህ በኋላ የምንሄደው ልጆቻችን መዝሙር ያቀርቡልናል። ወደ እነሱ ነው የምንሄደው። ከመዝሙሩ በኋላ ህብስቱ ቡሄ ዳቦው ተባርኮ ወደ ደመራ እንሄዳለን ማለት ነው። አሁን ልጆቻችን መዝሙር ይዘምሩልናል። እነሱ መስመር እስከሚይዙ ድረስ አንቺ ሆነች ተስፋው ለአዳም አይደል? አንቺ ሆነች ተስፋው ለአዳም አመ ይሰደድም ገነት። አዳም ከገነት በተሰደደ ጊዜ አንቺ ሆነች ተስፋው አይደል? ይሄ በሙሉ ሳምንቱ ሙሉ ነገ የሱባኤው መጨረሻ ነው። በቅዳሴ ማርያም ስናዳምጥ የነበረው ነው። አንቺ ሆነች ተስፋው ለአዳም ኪዳነ ምሕረት፣ አንቺ ሆነች ተስፋው በተሰደደ ጊዜ ከገነት በተሰደደ ጊዜ በተሰደደ ጊዜ በገነት በተሰደደ ጊዜ አንቺ ሆነች ተስፋው ለአዳም ኪዳነ ምሕረት፣ አንቺ ሆነች ተስፋው ለአዳም ኪዳነ ምሕረት፣ በተሰደደ ጊዜ ከገነት በተሰደደ ጊዜ ከገነት አንቺ ሆነች ተስፋው ለአዳም ኪዳነ ምሕረት፣ አንቺ ሆነች በተሰደደ ጊዜ ከገነት በተሰደደ
ተሰብሐ በደብረ ታቦር ደብረ ርግወ ወደብረ ጥሉል ደብረ ርግወ ወደብረ ጥሉል ለምንት ይትነስኡ ርግዋነ አድባር ነስኡ ርግዋነ አድባር ደብረ ይትነስኡ ርግዋነ አድባር ደብረ ዘሰምሮ እግዚአብሔር የሃድር ውስቴቱ እግዚአብሔር ደብረ ዘሰምሮ እግዚአብሔር የሃድር ውስቴቱ እግዚአብሔር ደብረ ርግወ ወደብረ ጥሉል ደብረ ርግወ ወደብረ ጥሉል ለምንት ይትነስኡ ይምአነ አድባር ደብረ ርግወ ወደብረ ጥሉል ደብረ ርግወ ወደብረ ጥሉል ለምንት ይትነስኡ ርግዋነ አድባር ደብረ ዘሰምሮ እግዚአብሔር የሃድር ውስቴቱ እግዚአብሔር ደብረ ዘሰምሮ እግዚአብሔር የሃድር ውስቴቱ እግዚአብሔር ደብረ ርግወ ወደብረ ጥሉል ደብረ ርግወ ወደብረ ጥሉል ለምንት ይትነስኡ ርግዋነ አድባር ደብረ ርግወ ወደብረ ጥሉል ደብረ ርግወ ወደብረ ጥሉል ለምንት ይትነስኡ ረሲአነ አድባር ደብረ ዘሰምሮ እግዚአብሔር የሃድር ውስቴቱ እግዚአብሔር ደብረ ዘሰምሮ እግዚአብሔር የሃድር ውስቴቱ
ይቀጥላል። ከቡራኬ በኋላ ይቀጥላል። ጨፋሪዎቹ ወይንም ቡሄ ባሃ ብልጭ አለ። ቡሄ ማለት ብልጭታ የመብራት መገለጥ ማለት ነው። ዝም ብሎ ከሜዳ የመጣ ነገር አይደለም። ቡሄ የሚለው መብራት በራ ብልጭ አለ ማለት ነው። ስለዚህ ልጆች እየጨፈሩ በየቤታችሁ ሲመጡ ያው ትሰጣላችሁ አይደለም? የተወሰነች ብር ይሰጣል። ክፈት በለው በሩን ይባል የጌታዬን ተብሎ እዛ ይሰጣል። እዚህ ያልመጡትን ንገሯቸው። ወንድማችን ተስፋዬ እየተቀበለ ነው። ለልጆቻችን የሚሰጠው ዞሮ ዞሮ ለቤተ ክርስቲያን ነውና እነሱ ምርቃት ይመርቃሉ እየዞሩ እና በኋላ ምርቃቱን ያደርጋሉ። የልጆች ነው ምርቃት ዛሬ፣ የአባቶች አይደለም። ልጆች ነው የሚመርቁት እና እንደዛ እናደርጋለን።